በተደጋጋሚ የሚከሰት የራስ ምታት ህመም መንስኤዎችና መከላከያ መንገዶች። የራስ ምታት በዓለም ላይ በጣም የተለመደ የጤና ችግር ሲሆን አንዳንድ ጊዜ ቀላል ምክንያቶች ሊኖሩት ይችላሉ። በሌላ በኩል ግን ከባድ የጤና ችግሮችንም ሊያመለክት ይችላል። በተደጋጋሚ የሚከሰት የራስ ምታት ካለዎት ምክንያቱን ማወቅና ተገቢ መከላከያ መውሰድ አስፈላጊ ነው። 1. የውጥረት ራስ ምታት። ይህ በጣም የተለመደ የራስ ምታት አይነት ነው። መንስኤዎች: የሥራ ወይም የትምህርት ጫና፣ ጭንቀትና ውጥረት፣ የእንቅልፍ እጥረት፣ ረጅም ሰዓት ኮምፒውተር ወይም ሞባይል መጠቀም፣ የአንገትና የትከሻ ጡንቻ ጥብቅነት። ምልክቶች: ጭንቅላቱን የሚያጠብቅ ወይም የሚጨምቅ ህመም፣ በሁለቱም የራስ ጎኖች ህመም፣ መካከለኛ ደረጃ ህመም። መከላከያ: በቂ እንቅልፍ፣ መደበኛ የአካል እንቅስቃሴ፣ የጭንቀት መቀነሻ ዘዴዎች። ረጅም ጊዜ ስክሪን ከተጠቀሙ እረፍት መውሰድ። 2. ማይግሬን። ማይግሬን ከባድ የራስ ምታት ሲሆን በብዙ ሰዎች ላይ ተደጋጋሚ ይከሰታል። መንስኤዎች: የቤተሰብ ታሪክ፣ የሆርሞን ለውጦች፣ ጭንቀት፣ የእንቅልፍ መዛባት። አንዳንድ ምግቦች፣ ቸኮሌት፣ አልኮል፣ በጣም የተቀነባበሩ ምግቦች። ምልክቶች: በአንድ ጎን የሚበረታ ህመም፣ ማቅለሽለሽ፣ ማስታወክ፣ ለብርሃንና ለድምፅ ተጋላጭነት። መከላከያ: የሚያስነሱትን ምክንያቶች ማወቅ፣ በየቀኑ በተመሳሳይ ሰዓት መተኛት፣ በቂ ውሃ መጠጣት፣ ጭንቀትን መቆጣጠር። 3. የዓይን ችግር። መንስኤ: የዓይን መነጽር ፍላጎት፣ የዓይን ድካም፣ ረጅም ጊዜ ስክሪን ማየት። መከላከያ: የዓይን ምርመራ ማድረግ። 20 ህግን መከተል፣ በየ20 ደቂቃው 20 ጫማ ርቀት ላይ ለ20 ሰከንድ ማየት። 4. የደም ግፊት። ከፍተኛ የደም ግፊት አንዳንድ ሰዎች ላይ ራስ ምታት ሊያመጣ ይችላል። መከላከያ: የደም ግፊትን በመደበኛነት መለካት፣ ጨው መቀነስ፣ የአካል እንቅስቃሴ፣ ሐኪም የሰጠውን መድኃኒት መውሰድ። 5. የውሃ እጥረት። ውሃ በቂ ካልጠጡ ራስ ምታት ሊከሰት ይችላል። መከላከያ: በየቀኑ በቂ ውሃ መጠጣት፣ በሞቃት አየርና በእንቅስቃሴ ጊዜ ተጨማሪ ውሃ መጠጣት። 6. የሳይነስ ችግር። ምልክቶች: በግንባር እና በዓይን ዙሪያ ህመም፣ የአፍንጫ መዘጋት፣ ንፍጥ። መከላከያ: የአፍንጫ ንጽህና፣ አለርጂዎችን መቆጣጠር። መቼ ወደ ሐኪም መሄድ አለብዎት? ከሚከተሉት አንዱ ካለ በአስቸኳይ ሕክምና ይፈልጉ። በድንገት በጣም ከባድ የራስ ምታት፣ ራዕይ መደበዘዝ፣ የእጅ ወይም የእግር ድክመት፣ የንግግር ችግር፣ ከከፍተኛ ትኩሳት ጋር የሚመጣ ራስ ምታት፣ ከጭንቅላት ጉዳት በኋላ የሚከሰት ራስ ምታት፣ ከ50 ዓመት በላይ ሆነው አዲስ የጀመረ ራስ ምታት። ማጠቃለያ: በተደጋጋሚ የሚከሰት የራስ ምታት ከጭንቀት፣ ከእንቅልፍ እጥረት፣ ከማይግሬን፣ ከዓይን ችግር፣ ከውሃ እጥረት፣ ከሳይነስ ችግር ወይም ከሌሎች የጤና ችግሮች ሊመጣ ይችላል። በቂ እንቅልፍ፣ በቂ ውሃ፣ መደበኛ የአካል እንቅስቃሴ እና ጭንቀትን መቆጣጠር ብዙ የራስ ምታት አይነቶችን ለመከላከል ይረዳል።